ወሳፕ ጋይስ ከረጅም ጊዜ በኋላ ተመልሰናል። ዛሬ እንግዲህ የአሚር ካህንን ሲታሬ ዘሚን ፐር የተሰኘውን ትሬለር ሪቪው እናደርጋለን አብረን ማለት ነው። ይሄ የአሚር ካህን ተጠባቂ ፊልም እንግዲህ ሲመረቅ ከዓለም እኩል እዚሁ በሴንቸሪ ሲኒማ ኢትዮጵያ ላይ እንደምናስመርቀውም ቀድሜ ልነግራችሁ እወዳለሁ። ያው እንግዲህ ትሬለሩን አይቼዋለሁ። ከ3 ደቂቃ ምናምን በላይ ነው። በእርግጥ እኔ ተመችቶኛል። ነገር ግን እስካሁን ካየናቸው ስፔሻሊ በዚህ ሲዝን ካየናቸው ከቦሊውድም ከሳውዝ ፊልሞችም ትንሽ ለየት ይላል። ይህ ከግርግር ከአክሽን ወጣ ያለ ፊልም ይመስላል። የሆነ ቁም ነገር ያለው ኮንተንት፣ ኢሞሽን ያለው ነገር ለማሳየት የፈለገ ይመስለኛል። የቦሊውዱ ሚስተር ፐርፌክሽኒስት አሚር ካህን ደግሞ ትንሽ እንደዚህ አይነት ኮንተንቶች ላይ ስትሮንግ ሜሴጅ ያላቸውን ፊልሞች ያበዛል። እንደሚታወቀው ያው አሚር ካህን እንግዲህ ከ3 ዓመት በኋላ ማለት ነው አሁን የመጣው ከላል ሲንግ ቸዳ በኋላ ነው እንግዲህ በዚህ ሲታሬ ዘሚን ፐር በተሰኘው ፊልም ከምባክ ማድረግ የፈለገው ማለት ነው። ትንሽ ማስታወቂያው በማይሆን አውኳርድ የሆነ ታይም ላይ ነው የወጣው። ምክንያቱም ያው ኢንዲያ ፓኪስታን የሚባለውን ነገር የምታውቁት ነገር ከረንት ሲቹዌሽን ያለው ማለት ነው። እንግዲህ ጋይስ ወደ ገደለው ስንገባ ሲታሬ ዘሚን ፐር የተሰራው ወይም ደግሞ ሪሜክ የተደረገው ከስፓኒሽ ፊልም ሻምፒዮን ከተባለው ፊልም ነው። እንደምታስታውሱት ደግሞ በ2022 የወጣው ላልሲንግ ቸዳ ፊልምን በ1994 ከወጣው የቶም ሃንክስ ፊልም ፎረስት ጋምፕ ሪሜክ የተደረገ ነው። ያው እንግዲህ ላልሲንግ ቸዳ ሪሜክ በመሆኑ የተነሳ የሆነ ሚክስድ ሪቪው ማግኘቱ የሚታወስ ነው። አሁን ደግሞ ይሄ ሲታሬ ዘሚን ፐር የተባለውን ፊልም እንግዲህ ሪሜክ በመሆኑ ትንሽ የሆነ ራሱን የቻለ ቻሌንጅ ይኖረዋል። ምክንያቱም ናውዴይስ አሁን ቦሊውድ ላይ ኢንዲያ ላይ ኦሪጂናል ኮንተንት የማየት ፍላጎት አለ። ማንኛውም ሰው ኦሪጂናል ኮንተንት ማየት ይፈልጋል እና ከዛ አንጻር ትንሽ ቻሌንጅ ሊገጥመው ይችላል ብዬ እገምታለሁ እኔ በራሴ ማለት ነው። እንግዲህ እኔ በግሌ ማስታወቂያውን ካየሁት በኋላ የተሰማኝ ስሜት ምንድነው? እጅግ በጣም አሪፍ ማስታወቂያ ቤዚካሊ ማለት ነው። እና ፊልሙ ላይ እንግዲህ የተፈለገው ነገር ይመስለኛል ይሄ በጣም ሀርት ዋርሚንግ ሞቲቬሽናል ነገር፣ በጣም ኮንተንት ያለው ሰዎችን የሚያነቃቃ ነገር ታስቦ የተሰራ ፊልም ነው። አንድም ፊልሙን እንግዲህ እንደዛ አይነት ሶሻል ሜሴጅ ያለው ፊልም ይሆናል ተብሎ እንዲጠበቅ ያደረገው አሚር ካህን እንደምታውቁት እንዲህ አይነት ፊልሞችን ሲሰራ እጅግ በጣም ተጨንቆና ያው በጣም አሪፍ ፊልም እንደሚሰራ በጣም የታወቀ ነው። የዚህ ፊልም እንግዲህ ፓርት 1 ምን ያህል ኢምፓክት እንደነበረውም የምታስታውሱት። ያው ለማስታወስ ያክል የዚህ ፊልም ፓርት 1 ሲታሬ ዘሚን ፐር እንደምታስታውሱት እጅግ በጣም ኢምፓክትፉል እጅግ በጣም የተወደደ ፊልም ነበር። በአንድ ወቅት ሲኒማ ቤቶቹ ሁሉም እየሞሉ ብዙ ሰዎች ይመለሱ ነበር ለማየት በሚፈልጉ ሰዓት። በዚህ ጉጉት በዚህ ደረጃ የታየ ፊልም ነበር። ሌላው እንግዲህ በትሬለሩ ላይ ትንሽ ኢንሳይት የሰጠኝ ስለ ሙዚቃው ነው። ሙዚቃውን እንግዲህ ሸንካር ኤህሳን ሎይ ነው የሰሩት። እንግዲህ እነዚህ ሙዚቀኞች በዋን ላይ ምን አይነት ሙዚቃ እንደሰጡን የምታስታውሱት ነገር ነው እና አሁንም የዛ አይነት ተች ይኖረዋል ተብሎ ይጠበቃል። ሙዚቃው ጥሩ ሙዚቃ እንደሚሆን ጥርጥር የለንም። ሌላው ከትሬለሩ እጅግ በጣም እኔ በግሌ ደስ ያለኝ ነገር አሚር ካህንና ጄኒሊያ ዲሱዛ መጣመራቸው ነው። አይ ዶንት ኖ አስቤው አላቅም። እንዲህ አይነት ኬሚስትሪም ይኖራቸዋል ብዬ አልጠበቅኩም ነበር። ይሄ ማስታወቂያው ላይ ገና የሆነ በቃ እንዴት ነው ደስ የሚል ሁሌ የምናውቀው የሆነ የሁለት አክተሮች ኬሚስትሪ ሲመጣ አለ አይደል የምናውቀው ነገር እሱ ሴንስ በደንብ ነው የገባልኝ። እንግዲህ ከማስታወቂያው እንደተረዳነው አሚር ካህን በዚህ ፊልም ታሪክ ውስጥ እንግዲህ የሆነ ኢንተሌክቹዋሊ ዲሴብልድ የሆኑ ሰዎችን ሲያሰለጥን ነው ያየነው። ሰው ባየነው መሰረት እንግዲህ የዚህ ፊልም ዘውግ የሚሆነው ስፖርትስ ድራማ ኮሜዲ ነው ማለት ነው። ሰው እንግዲህ ይሄ ፊልም ስለ ቤተሰብ፣ ስለ ጓደኝነት፣ እንዲህ ስለ ወዳጅነት ሳይኮሎጂካል ኢምፓክት የሚኖረው ሃርት ተቺንግ ፊልም ነው ብዬ እጠብቃለሁ። የዚህን ፊልም ውጤት ስገምተው በቃ ይሄ እጅግ በጣም ጥሩ የሚሆን ነው የሚመስለኝ። ምክንያቱም አሚር ካህን እንዲህ አይነት ፊልሞችን ሲሰራ እጅግ በጣም ጠንቃቃ ነው እና ደግሞ ስቶሪ መምረጥም ያቅበታል። ያው ከስሪ ኢዲየትስ ከነረንግ ዴበሰንቲ ምናምን ጀምሮ የምናውቀው ነገር ነው በአሚር ካህን ራሱ በሲታሬ ዘሚን ፐር በዚህ በዋኑ ፊልም የምናየው ስታይል ነው ያለው። ምክንያቱም ሚስተር ፐርፌክሽኒስቱ አሚር ካህን የተለየ ነገር ያመጣል ብዬ ነው የምገምተው። እንግዲህ በታሪኩ ላይ አሚር ካህን የተጫወተው የአንድ የአሰልጣኝ ገጸ ባህሪ ነው። ያው አንገር ኢሹ አለበት። በጣም ተናዳጅ የሚባል ሰው ነው። በዚህም የተነሳ እንግዲህ በጥፋት ይሰራና ይከሰስና እንግዲህ በፍርድ ቤት ቅጣት ይጣልበታል ማለት ነው። ቅጣቱም ደግሞ ምንድነው? ይሄ ኢንተሌክቹዋሊ ዲሴብልድ የሆኑ ልጆችን ለናሽናል ቲም በባስኬትቦል ማሰልጠን ነው ቅጣቱ ማለት ነው። አስቡት እንግዲህ ምን አይነት ትዊስት እንደሚኖረው ምን አይነት ኮሜዲ እንደሚኖረው በጣም የሚጠበቅ ነገር ይኖራል። ምክንያቱም እሱ ያለበት አንገርና
እሱ ያለበት የንዴት የአንገር ችግርና እነሱ ያላቸው ኢንተሌክቹዋል ሌቭል ክላሽ የሚያደርግና እጅግ በጣም ብዙ ድራማ የሚያሳየን አይነት ሴቲንግ ነው። እኔም ገምተው እነዚህን ኢንተሌክቹዋሊ ዲሴብልድ የሆኑ ሰዎች ማለትም የአእምሮ ውስንነት ያለባቸውን ሰዎች አሚር ካን በሚያሰለጥንበት በሚያስተምርበት ጊዜ በእርግጠኝነት እኛንም የሚያስተምር የሆነ ሜሴጅ ይሰጠናል፣ እኛንም ያስተምረናል ብዬ ነው የምጠብቀው። ሶ ጋይስ ፋይናሊ እኔ ትሬለሩ እጅግ በጣም ተመችቶኛል። ይሄ ኦዲየንስን በጣም ካች እንዲያደርግ ተደርጎ ነው ከት የተደረገው። ያው ኤዲቲንግ ሙያዬ ስለሆነ ኤዲቲንጉን እጅግ በጣም አድንቄዋለሁ፣ የትሬለሩን ስቶሪ ዋይዝም እና አንዳንድ ነገሮች ማለት ነውና በደንብ አድርጎ ተመልካችን እንዲይዝ ተደርጎ ነው የተሰራው ትሬለሩ። ሶ እኔንም ይዞኛል ማለት ነው። በአሚር ካን ፕሮዳክሽን ባነር የሚለቀቀውን ሲታሬ ዘሚን ፐርን እንግዲህ አርኤስ ፕረሳና ዳይሬክት አድርጎታል። እጅግ በጣም እንጠብቀዋለን። እንግዲህ እናንተ ሲታሬ ዘሚን ፐር የሚለውን ትሬለር እዩትና የተሰማችሁን ነገር ያው ኮሜንት ላይ አስቀምጡልኝ፣ ሀሳባችሁን አንሸራሽሩ። ሲታሬ ዘሚን ፐር እንግዲህ ጁን 20 2025 ላይ ለእይታ ይበቃል። ለእይታ የሚበቃበት ጊዜም እንግዲህ እኛም ጋር ኢትዮጵያ ላይ አዲስ አበባ በሴንቸሪ ሲኒማ ከዓለም እኩል ይመረቃል። ፊልሙን ካየነው በኋላ እንግዲህ ደግሞ እስቲ ስለ ፊልሙ ደግሞ ሪቪው እንሰራለን። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንዲህ ያሉ የቦሊውድ መረጃዎች እንዲደርሳችሁ ይሄን ቻናል ሰብስክራይብ አድርጉ። በየቀኑ እንዲህ ያሉ የቦሊውድ መረጃዎች እለቅላችኋለሁ። በሚቀጥለው ቪዲዮ እንገናኝ። በእኔ ክብሮም ነበርኩ። ቴንክ ዩ